አፍሪካ ቀንድ በግርግር ላይ ናት። በካርቱም ሰማይ ስር ሲዘንብ የነበረው ጥይት አሁን አቅጣጫውን ወደ ኢትዮጵያ ድንበር እያዞረ ይመስላል። የሱዳን ጦር ኃይል ታንኮችና ከባድ መሳሪያዎችን ወደ ኢትዮጵያ አዋሳኝ ድንበሮች እያስጠጋ መሆኑ ተሰምቷል። የአልቡርሃን መንግስት ኢትዮጵያ ለጠላቶች የጦር ሰፈር ሰጣለች በሚል የቀሰረው ክስ በቀጠናው አዲስ የጦርነት ደመና አጥልሏል። በሌላ በኩል ዓለም አቀፍ የበረራ ተቆጣጣሪዎች ከአቡዳቢ ወደ ኢትዮጵያ የሚደረጉ ሚስጥራዊ የተባሉ የበረራ መስመሮች መበራከታቸውን ይፋ አድርገዋል። በዲፕሎማሲው በኩል ደግሞ አቡዳቢና አዲስ አበባ በሱዳን ጉዳይ ላይ መግለጫ አውጥተዋል። ትናንት በዚህ ልዩ ዘገባችን በድንበር ላይ ያለውን ወታደራዊ እንቅስቃሴ፣ የቤንሻንጉልን ስጋትና ከትዕይንቱ ጀርባ ያሉትን ሀያላን ሀገራት ሚና ዝርዝር መረጃ ይዘንላችሁ መቅረባችን ይታወሳል። ወደ ዝርዝር መረጃው ስንገባ የሱዳን ብሔራዊ ጦር ወይም ኤስኤኤፍ በኢትዮጵያ ድንበር ላይ ከፍተኛ ወታደራዊ ዝግጅት እያደረገ መሆኑን የተለያዩ የሱዳን ሚዲያዎች ምንጮቻቸውን ዋቢ በማድረግ እየዘገቡ ይገኛሉ። አልማሽሃዳን ሱዳኒ የተባለው ድረገጽ እንደዘገበው የጄኔራል አልቡርሃን ጦር ከፍተኛ ቁጥር ያለው ሰራዊትና ከባድ የጦር መሳሪያዎችን ወደ ድንበር አቅራቢያ እያጓዘ ነው። ይህ ወታደራዊ እንቅስቃሴ ለምን አስፈለገ ለሚለው ጥያቄ ሱዳን ትሪቡን አስቀድሞ የሰጠው ፍንጭ አለም። ሱዳን ኢትዮጵያ በቤንሻንጉል ጉሙዝ ክልል ውስጥ ለጄኔራል መሐመድ ሀብዳን ደጋሎን ወይም ሀይሜቲ ፈጥኖ ደራሽ ኃይሎች ወይም አርኤስኤፍ የጦር ሰፈር ሰጣለች የሚል ጽኑ እምነት አላት። እንደ ሱዳን ወታደራዊ ባለስልጣናት ክስ ከሆነ አርኤስኤፍ ከዚህ የጦር ሰፈር ተነስቶ በሱዳን ይዞታዎች ላይ ጥቃት ሊሰነዝር ይችላል የሚል ስጋት አላቸው። በዚህም ምክንያት ሱዳን አስፈላጊ ከሆነ በድንበር በኩል ጥቃት እፈጽማለሁ የሚል ዝግጅት እያደረገች መሆኑን ዘገባዎች ይጠቁማሉ። ነገሩን ይበልጥ ውስብስብ የሚያደርገው ደግሞ ከኢትዮጵያ ሰማይ በላይ የሚታየው የበረራ እንቅስቃሴ ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት ባወጡት ሪፖርት መሳሪያ ጫኝ አውሮፕላኖች ከተባበሩት አረብ ኤሚሬት አቡዳቢ ተነስተው በተደጋጋሚ አዲስ አበባ እያረፉ መሆኑን ይፋ አድርገዋል። ምንም እንኳን የኢትዮጵያ መንግስት በዚህ ጉዳይ ላይ የሰጠው ይፋዊ ምላሽ ባይኖርም የሱዳን ጦር ግን እነዚህ በረራዎች ለአርኤስኤፍ የሚቀርቡ የጦር መሳሪያዎች ናቸው የሚል ጥርጣሬ አለው። የተባበሩት መንግስታት ድርጅት የሱዳን ጦርነት እየተራዘመ ያለው በውጭ ኃይሎች ድጋፍ ነው ቢልም ሀገራቱን በስም ከመጥቀስ ግን ተቆጥቧል። ይሁን እንጂ የአረብ ኤሚሬትስ ስም በተደጋጋሚ ከዚህ ድጋፍ ጋር ተያይዞ ሲነሳ መቆየቱ የአደባባይ ሚስጥር ነው። ወታደራዊ ውጥረት በናረበት በዚህ ወቅት በዲፕሎማሲው በኩል ደግሞ ሌላ እንቅስቃሴ ታይቷል። ባለፈው ሰኞ የተባበሩት አረብ ኤሚሬትስ የውጭ ጉዳይ ሚኒስትር አዲስ አበባ ገብተው ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር መወያየታቸው ይታወሳል። ሁለቱ ሀገራት በጋራ ባወጡት መግለጫ በሱዳን ያለው ጦርነት እንዲቆምና ሰብአዊ እርዳታ እንዲገባም ጠይቀዋል። መግለጫው ተፋላሚ ኃይሎች በንጹሃን ላይ የሚፈጽሙትን ጥቃት ያቆሙ የሚል ጠንካራ መልእክትም አስተላልፏል። ጥያቄው ግን እዚህ ላይ ነው። በአንድ በኩል ለተፋላሚ ኃይሎች የጦር መሳሪያ ድጋፍ ይደረጋል የሚሉ ሪፖርቶች እየወጡ፣ በሌላ በኩል ደግሞ ጦርነት ይቁም የሚል መግለጫ መስጠቱ በኢትዮጵያና በሱዳን ግንኙነት ላይ ምን አይነት ተጽዕኖ ይኖረዋል? ሱዳንን መግለጫ እንደ ቅንነት ትቀበለዋለች ወይስ እንደ ስልታዊ ማደናገሪያም? የሱዳን ጦርነት አሁን ከሀገር ውስጥ ግጭትነት አልፎ ቀጠናዊ ጦርነት የመሆን አዝማሚያ እያሳየ ነው። በኢትዮጵያ ድንበር ላይ የተከማቸው ጦር ድንበር ጥሶ ይገባል ወይስ ይህ የኃይል ማሳያ ግፊት ለማድረግ የታለመ ነው? ኢትዮጵያ ከጎረቤት ሀገር ጦርነት ጋር ስሟ በተደጋጋሚ መነሳቱ በታላቁ የህዳሴ ግድብ ድርድር ላይስ ምን ተጽዕኖ ይኖረዋል? ውድ ተመልካቾቻችን እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሱዳን በኢትዮጵያ ላይ ልትሰነዝር የምትችለው ጥቃት ይኖራል ብላችሁ ታስባላችሁ ወይስ መፍትሄው በዲፕሎማሲያዊ ጠረጴዛ ላይ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አስፍሩልን። መረጃው ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እንዲህ ያሉ ትኩስና ጥልቅ መረጃዎች በየቀኑ እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ስለተከታተላችሁን እናመሰግናለን። በቸር ቆዩም።